ዛሬ የጋኖ ቴራፒ ሁለተኛውን ክፍል ይዤላችሁ ቀርቤያለሁ። ባለፈው ክፍል ስለ ጋኖ ቴራፒ መሰረታዊ ሐሳብ አንስተን ነበር። ዛሬ ደግሞ ጋኖ ቴራፒ በሰውነታችን ውስጥ እንዴት እንደሚሰራ እናያለን። ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ጋኖ ቴራፒ ምንድነው? ጋኖ ቴራፒ ማለት በተፈጥሯዊ የጋኖዴርማ እንጉዳይ ጋኖዴርማ የሚደረግ የጤና እንክብካቤ ነው። ይህ እንጉዳይ ከ400 በላይ ጠቃሚ ንጥረ ነገሮችን ይዟል። ጋኖ ቴራፒ ስንል ግን መድኃኒት አይደለም። ሰውነታችን በሽታ የመከላከል አቅሙን እንዲገነባ የሚያደርግ ተፈጥሯዊ ምግብ ነው። በሽታን በቀጥታ አያክምም፣ ነገር ግን ሰውነታችን ራሱን በራሱ እንዲያክም ያግዛል። አሁን ደግሞ የምንመለከተው አራቱ የጋኖዴርማ መሰረቶችን ነው። ጋኖ ቴራፒ ውጤታማ የሚሆነው 4 ነገሮች ሲሟሉ ብቻ ነው። አንደኛው አዎንታዊ የአእምሮ አስተሳሰብ ወይም ደግሞ ፖዚቲቭ ማይንድሴት የምንለው ነው። ሁለተኛው ደግሞ ጤናማ የአኗኗር ዘይቤና እንቅስቃሴ ናቸው። ሶስተኛው የአመጋገብ ስርዓት ወይም ደግሞ ባላንስ ዳይት የምንለው። አራተኛው የተፈጥሮ ምግብ ማሟያዎችን መጠቀም ወይም ደግሞ ሰፕሊመንት የምንላቸው ማለት ነው። እነዚህ አራቱ ሲቀናጁ ሙሉ ጤና እናገኛለን። አራቱን መሰረቶች ተመልክተናል። አሁን ደግሞ አብዛኛው የበሽታ አምጪ መሰረቶች 2 ነገሮች ናቸው። አንደኛው በሰውነታችን ውስጥ የሚከማች መርዝ ነው። ሁለተኛው ደግሞ የሰውነታችን ስርዓት መዛባት። እንግዲህ መርዝ ከየት ይመጣል ስንል አንደኛው ከምንበላው ያልተመጣጠነ ምግብ፣ ሁለተኛ ከውሃ፣ ሁለተኛው ደግሞ ከምንጠጣው የቆሸሸ ውሃና ከተበከለ አየር። ጋኖዴርማ እነዚህን ሁሉ ከሰውነታችን ውስጥ ያስወግዳል ማለት ነው። አሁን ደግሞ የጋኖዴርማ 5ቱ የድርጊት ደረጃዎችን እንመለከታለን። አንደኛው መቃኘት ወይም መመርመር ስካኒንግ የምንለው። ጋኖዴርማ ወደ ሰውነት ሲገባ መጀመሪያ ችግር ያለበትን ቦታ ይለያል። ሁለተኛው ደግሞ ማጽዳት ወይም ዲቶክሲፊኬሽን የምንለው በሰውነታችን ውስጥ የተከማቸውን በሽንት በላብና በሰገራ ያስወግዳል። ሶስተኛው ማስተካከል ወይም ደግሞ ሬጉሌሽን የሰውነታችንን የሆርሞንና የደም ዝውውርን ስርዓት አስተካክሎ ያመጣል። አምስተኛው ደግሞ ማደስ ነው። የሰውነትን እርጅና ያድሳል እንደማለት ነው። እርጅናን ይከላከላል። ጉልበትና ጥንካሬን ይሰጣል። አሁን ደግሞ የምናየው የውሃና የአመጋገብ ጥቅም ከጋኖ ቴራፒ ጋር እንመለከታለን። ጋኖ ቴራፒ ስንጀምር ብዙ ውሃ መጠጣት አለብን። በቀን ቢያንስ ከ2 እስከ 4 ሊትር ውሃ ብንጠጣ እጅግ በጣም ይመከራል። ለውጡንም ለማየት ይረዳናል ማለት ነው። ውሃን ስንመለከት መርዞቹ በፍጥነት ከሰውነታችን ውስጥ እንዲወጡ ይረዳናል። ከዚህ በተጨማሪ ደግሞ አትክልትና ፍራፍሬን ብንጠቀም ይመከራል። በመጨረሻ ደግሞ ቅባታማ ምግቦችንና የታሸጉ ምግቦችም ሊሆን ይችላል መጠጦችን መቀነስ ይኖርብናል። በአጠቃላይ ጋኖ ቴራፒ ለተሻለና ጤናማ ህይወት መንገድ ነው። ሰውነታችን በመንከባከብ ጤናችንን በካዘን መርህ በየቀኑ እናሻሽል። እንግዲህ የዛሬው ዝግጅታችን ይህን ይመስላል። ስለ ጋኖ ቴራፒ፣ ስለ ዲኤክስኤን ምርቶች እና ስለ ምርቶቹ ጥቅም አጠቃቀም ሁሉም የትኛውንም ያላችሁን ጥያቄ ከስር ዲስክሪፕሽኑ ስር ሊንክ አስቀምጥላችኋለሁ፣ ስልኬንም አስቀምጥላችኋለሁ። ዋትስአፕ ላይ አውሩኝ፣ በፍቅር መልስ